የአብይ አህመድ የመደመር ራዕይ ከኢብራሂም ትራኦሬ ወታደራዊ አብዮት ጋር ሲነጻጸር የሁለት አወዛጋቢ ወጣት መሪዎች ወግ በአፍሪካ የፖለቲካ መልክዓ ምድር። ውድ የሊቅ ሚዲያ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑን። ወደ ተከታዩ ትንታኔ እናልፋለን። የአፍሪካ ፖለቲካ ዝግመተ ለውጥ በቅኝ ግዛት ውርስ፣ በጎሳ መከፋፈል፣ በደካማ የዲሞክራሲ ተቋማትና በዓለም አቀፋዊ ተለዋዋጭ ሁኔታዎች እንደተቀረጸ የፖለቲካ ተንታኞች ይናገራሉ። በእነዚህ ውስብስብ ችግሮች መካከል ነው ሁለት ወጣት መሪዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የቡርኪና ፋሶ አቻቸው ኢብራሂም ትራኦሬ ነጥረው መውጣት የቻሉት። ሁለቱም መሪዎች የተለየ ግን አስገዳጅ የሆኑ የአስተዳደር ሞዴሎችን አቅርበዋል። የአስተዳደር ፍልስፍናቸው ለየቅል ይሁን እንጂ ሁለቱም በከፍተኛ ሀገራዊ ቀውስ ወቅት ወደ ስልጣን መምጣታቸው ያመሳስላቸዋል። አብይ አህመድ ኢትዮጵያን ለሩብ ክፍለ ዘመናት የመራው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ከጫፍ እስከ ጫፍ ህዝባዊ ተቃውሞ በርትቶበት እየተሽመደመደ በነበረበት በዚያች ቀውጢ ሰዓት ወደፊት የመጡ ወጣት መሪ ናቸው። በመጋቢት 2010 የወቅቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከሊቀመንበርነት ልልቀቅ የሚል ጥያቄ ካቀረቡ በኋላ የኢህአዴግ ምክር ቤት በዋለው ስብሰባ ጥያቄያቸውን በሙሉ ድምፅ ተቀብሎ ዶክተር አብይ አህመድን አዲሱ የኢህአዴግ ሊቀመንበር አድርጎ ሾመ። በአጋሮ ከተማ የተወለዱት አብይ አህመድ የኦህዴድ ሊቀመንበር ሆነው ከተመረጡ በኋላ በአጭር ጊዜ ውስጥ ጠቅላይ ሚኒስትር ሆነው መሰየማቸው አይዘነጋም። ዶክተር አብይ አህመድ የመጀመሪያ ዲግሪያቸውን በኮምፒውተር ኢንጂነሪንግ አግኝተዋል። ሁለተኛ ዲግሪያቸውን በደቡብ አፍሪካ ዩኒቨርሲቲ ሰርተዋል። በግሪንዊች ዩኒቨርሲቲ በሊደርሺፕ ተቋም ደግሞ የሥራ አመራር ሳይንስ አጥንተዋል። እንዲሁም አሽላንድ ዩኒቨርሲቲ በንግድ አስተዳደር ሁለተኛ ዲግሪ ያገኙ ሲሆን ከአዲስ አበባ ዩኒቨርሲቲ በሰላምና ደህንነት ጥናት ፒኤችዲ አላቸው። ዶክተር አብይ አህመድ ኦህዴድን የተቀላቀሉት በ1980ዎቹ መጀመሪያ ላይ ነው። ከፖለቲካ ተሳትፏቸው በተጨማሪ በወታደራዊ ጉዳዮች ሰፊ ተሳትፎ የነበራቸው ሲሆን የሌተናል ኮሎኔል ማዕረግ አላቸው። በተባበሩት መንግስታት የሰላም ማስከበር ተልዕኮን ለማስፈጸም ሩዋንዳ ዘምተዋል። ከ2000 እስከ 2003 የመረጃ መረብ ደህንነት ኤጀንሲ መስራችና ዳይሬክተር በመሆን አገልግለዋል። ከዚያም የሳይንስና ቴክኖሎጂ ሚኒስትር በመሆን ሰርተዋል። አብይ አህመድና የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ለየቅል የሆነ የፖለቲካ ርዕዮተ ዓለም ቢኖራቸውም ሁለቱም የሉዓላዊነት የግጭትና የእድገት ፈተናዎች በራሳቸው በአፍሪካውያን ጥረትና አውድ እንዲፈቱ እውነተኛ ጥረቶችን ማንጸባረቃቸው ሌላኛው የሚያመሳስላቸው ነገር ነው። ሆኖም ግን የሚያመሳስላቸው እንዳለ ሁሉ በተቃራኒ ጎራ የሚያሰልፋቸውም ብዙ ነው። አንደኛው በዲፕሎማሲያዊ ተሃድሶ ላይ ተመሰረተ፣ ሌላኛው ደግሞ አብዮታዊ ብሔርተኝነት የሙጥኝ ያለ ነው። ይህም የአፍሪካን የወደፊት ዕጣ ፈንታ የሚቀርጸውን ተፎካካሪ ጅረት ቁልጭ አድርጎ የሚያሳይ ነው። የሁለቱም መሪዎች ራዕይ በአገር ወዳድነት ላይ የተመሰረተ ቢሆንም በአመራር በአገረ መንግስት ግንባታና በዓለም አቀፍ ተሳትፎ ላይ ያላቸው አቀራረቦች በስትራቴጂ በርዕዮተ ዓለምና የአተገባበር ስልቶች ላይ ወሳኝ ልዩነቶችን ያሳያሉ። የአብይ አህመድ የአስተዳደር ፍልስፍና በሪፎርም በተሃድሶ ወይም በጥገና ለውጥ ላይ የተመሰረተ እንደሆነ በስፋት ተመልክተናል። ሰውየው በ2010 ወደ ስልጣን መምጣታቸው የፖለቲካ ለውጥ ብቻ ሳይሆን ጥልቅ የሆነ የርዕዮተ ዓለም ለውጥ ለኢትዮጵያ አሳይቷል። ገና በ42 ዓመታቸው አብይ ብሔር ብሔረሰቦችን በአዲስ የአንድነት የዘመናዊነትና ሁሉን አቀፍ የአስተዳደር ስርዓት ለማስታረቅና ለማጋመድ አዲስ ፍልስፍና ይዘው ብቅ ብለዋል። የመደመር ፍልስፍናን በኢትዮጵያና ህዝቦቿ መካከል መተሳሰብ እንዲኖር የሚጠይቀው የመደመር ፍልስፍና ከብሔር ፌዴራሊዝም ባለፈ መሰረታዊ የማንነት ጥያቄንም የሚያንጸባርቅ ነው። አብይ ራዕያቸው ሰላማዊ አብዮት ነው። ካለፈው ግትር በጎሳ የተከፋፈለ ፖለቲካ ወደ አንድ የጋራ ዓላማ ወደ መሰረተ ብሔራዊ ዜግነት መሸጋገር፣ ተቋማትን በግርግር ከማፍረስ ይልቅ ለመገንባት ለማዘመንና ማጠናከር ጥረት አድርገዋል። ከዚህ ቀደም ብሎ ያደረጓቸው ማሻሻያዎች የፖለቲካ እስረኞችን መፍታት፣ የሚዲያ ነጻነት፣ በስደት ላይ ያሉ ተቃዋሚዎችን መመለስና የፓርቲ ፖለቲካን እንደገና ማዋቀር ለበለጠ ክፋትና ብዝሃነት ያለው የፖለቲካ ስርዓት መሰረት ጥሏል። ምንም እንኳ በኋላ ላይ ነገሮች በታሰቡት ልክ ባይሄዱም በአፍሪካም ሆነ በኢትዮጵያ ሁኔታ የአብይ አህመድ አካሄድ ያልተለመደ ታሪካዊ ጉዞን ይወክላል። ከቅኝ ግዛት በኋላ ብዙ የአፍሪካ መሪዎች ለነጻነት እንቅስቃሴ የመጀመሪያ አስተዋጽኦ ቢያደርጉም ብዙ ጊዜ ኢ-ዲሞክራሲያዊ በሆነ መንገድ ወደ ስልጣን የመጡ የነጻነት ታጋዮች ነበሩ። የፖለቲካ ለመረጋጋት፣ ሙስናና የሀገር ግንባታ ተግዳሮቶች አገዛዛቸውን ስላስጨነቀው በጊዜ ሂደት ቁጥራቸው ቀላል የማይባሉት እነዚህ መሪዎች በወታደራዊ መፈንቅለ መንግስት ከስልጣን ተወግደዋል። አንዳንዶቹ እንደ ጋናው ኩዋሜ ንኩርማንና የታንዛኒያው ጁሊየስ ኔሬሬ ሲመረጡ፣ ሌሎች ደግሞ እንደ ዛዮሩ ሞቡቱ ሴሴ ሴኮ ያሉ በኃይል ስልጣናቸውን የተቆጣጠሩ ናቸው። ይህ የወታደራዊ ጣልቃ ገብነትና የፖለቲካ ውጣ ውረድ
ከቅኝ ግዛት በኋላ በአፍሪካ ያለውን ውስብስብና በግርግር የታጀበ የአስተዳደር ታሪክ ያሳያል። ከቅኝ ግዛት ወይም ከድህረ ቅኝ ግዛት መዋቅር ጋር ምንም አይነት ትስስር ባይኖረውም በኢትዮጵያ በየዘመናቱ የመንግስት አስተዳደር በተለምዶ በአመጽና ፉክክር የታጀበ ነው። በአጼዎቹ ዘመን የንጉሠ ነገስቱን ማዕከል ለመቆጣጠር በክልል ነገስታት መካከል በተለይም በጎንደር በትግራይና በሸዋ የስርወ መንግስት ጦርነቶች በተደጋጋሚ ጊዜ እንደተካሄዱ ታሪክ ያስረዳል። ከዚያን በኋላ በ1966 በኮሎኔል መንግስቱ ኃይለማርያም የተመራው ወታደራዊ መፈንቅለ መንግስት አጼ ኃይለ ሥላሴን በኃይል አስወግዷል። ኢህአዴግ በ1983 የደርግን መንግስት የጣለው በትጥቅ ትግል ነበር። አብይ አህመድን ልዩ የሚያደርጋቸው ከዚያው ከኢህአዴግ ስርዓት ውስጥ በሰላም ወጥተው እውነተኛ የርዕዮተ ዓለም አብዮት የጀመሩት በትጥቅ ሳይሆን በተሃድሶ መሆኑ ነው። በተቋማት ላይ ያተኮረ ሁከት የሌለበት ለውጥ በመከተል ጠንካራ ወታደራዊ ኃይል ያለው አብዮት ሊፈጥር የሚችለውን ግዙፍ ሰብአዊ፣ ፖለቲካዊና ኢኮኖሚያዊ ኪሳራ በማቃለል ታሪካዊውን የብጥብጥ አዙሪት ለመስበር ሞክረዋል። የአብይ ስትራቴጂ የፖለቲካ ማሻሻያ ፕሮግራምን ብቻ ሳይሆን በኢትዮጵያ ስር የሰደደ የጉልበት የስልጣን ሽግግር ባህልን በማስቀረት ከዚህ በፊት ታይቶ የማይታወቅ ሙከራን የሚወክል ነው። አብዮታዊ ፍላጎት በሰላማዊ መንገድ በስርዓተ ዝግመተ ለውጥ የሚረጋገጥበትን አዲስ ፓራዳይም የጠቆመ ነበር። በአንዳንድ የሀገሪቱ ክፍሎች የተንቀሳቀሱ ግጭቶች የተሃድሶ ስልቱን ጽናት የፈተኑ መሆናቸው ግን አይካድም። ከአብይ አህመድ በተቃራኒ በሌላ መንገድ በመፈንቅለ መንግስት ወደ ስልጣን የመጡት የአብዮታዊ ብሔርተኝነት አራማጁ ኢብራሂም ትራኦሬም የአህጉሪቱ አነጋጋሪና አወዛጋቢ መሪ ሆነው ቀጥለዋል። የትራኦሬ ወታደራዊ አስተዳደር ማጠንጠኛው የግዛት ነፃነትን ማስከበር ብሎም ደህንነትና ብሔራዊ ኩራትን በአስቸኳይ ወደ ነበረበት መመለስ ነው። የ37 ዓመቱ ባለ ግርማ ሞገስ መሪ ሻምበል ትራኦሬ ከኢምፔሪያሊዝም በተቃራኒ በመቆም ያሳየው አቋም በ1987 በተካሄደበት መፈንቅለ መንግስት በተገደለው የቀድሞ የሀገሪቱ መሪ ቶማስ ሳንካራ ጥልቅ ተጽዕኖ ስር እንደወደቀ አመላካች ነው። ትራኦሬ ደፋር ህዝባዊ ብሔርተኝነትን ይወዳል። ራእዩም በራስ መተማመንን፣ ጸረ ቅኝ አገዛዝና የቡርኪና ፋሶን የተፈጥሮ ሀብት ለህዝቦቿ ተጠቃሚ ማድረግን ያጎላል። እንደ ብሔራዊ የወርቅ ማጣሪያ ፋብሪካ መመስረት፣ በውጭ ቁጥጥር ስር የሚገኘውን ከፍተኛ የወርቅ ኤክስፖርት ማገድና የውጭ ተጽዕኖን ለመግታት የሚያደርጋቸው ሰፊ ጥረቶች ለኢኮኖሚያዊ ሉዓላዊነት ያለውን ቁርጠኝነት የሚያንጸባርቁ ናቸው። የትራኦሬ በወታደራዊ ኃይል መመካት የፖለቲካ ለውጥ ለማምጣት በአፍሪካ ከነጻነት በኋላ ያለውን መፈንቅለ መንግስትና የታጠቁ አማጽያን የአመራር ሽግግሮች ዋነኛ መሳሪያዎች የመሆናቸውን ሰፊ ታሪካዊ ዳራ ያንጸባርቃል። ከመጀመሪያው ትውልድ የአፍሪካ መሪዎች ብዙዎች ከሽምቅ ውጊያ ወይም ከወታደራዊ አመጽ የወጡ ናቸው። ለዚህም ነው የአፍሪካ ፖለቲካ ምህዳር ያለማቋረጥ በኃይል ሎጂክ የተቀረጸ ነው የሚባለው። ነገር ግን የትራኦሬን አካሄድ የሚለየው በምዕራቡ ዓለም ተጽዕኖ ስር በተለይ በቀድሞ ቅኝ ገዢዋ ፈረንሳይ ተጽዕኖ ስር አለመውደቁ ነው። ሰፊውን የምዕራባውያን የፖለቲካ ስርዓት ጭምር የተጋፈጠ ነው። የፈረንሳይ ወታደራዊ ኃይሎችና ባለሀብቶችን ማባረሩ ከቅኝ ግዛት በኋላ በነበሩት መዋቅሮች ላይ በቡርኪና ፋሶና በሌሎች ፍራንኮፎን ሀገራት ውስጥ የፈረንሳይ የበላይነትን ለረጅም ጊዜ ሲደግፉ በቆዩት መዋቅሮች ላይ ከፍተኛ ውድቀትን አስከትሏል። ትራኦሬ ስልጣንን በወታደራዊ ኃይል ከተቆጣጠሩት ከብዙዎቹ የቀድሞ መሪዎች በእጅጉ ይለያል። ትራኦሬ ከምዕራቡ ዓለም ላይ ያለውን ግንኙነት ወደ ጎን ትቶ ከሩሲያና ከሌሎች ምዕራባውያን ካልሆኑ ተዋናዮች ጋር ተቆራኝቷል። ይህ ድፍረት የተሞላበት አካሄድ የቡርኪና ፋሶን የሉዓላዊነት ራዕይን ሊያረጋግጥ ይችላል። ነገር ግን አሁንም በምዕራባዊውን ጥምረትና በኢኮኖሚያዊ መርሆቻቸው በተቀረጸው ዓለም አቀፍ ስርዓት ውስጥ አገሪቱን አሳሳቢ በሆነ የዲፕሎማሲ መንገድ ላይ ያስቀምጣል የሚሉ ስጋቶች በፖለቲካ ተንታኞች ዘንድ ይንጸባረቃሉ። ሆኖም ግን የትራኦሬ ፕሮጀክት በህጋዊ ምኞት ላይ የተመሰረተ ነው። የእርሷ አስተዳደር ከመዋሃድ ይልቅ እርስ በርስ የሚያጋጭ ቢመስልም ከቅኝ ግዛት በኋላ በአፍሪካ ያለውን አብዮታዊ ብሔርተኝነት ዘላቂ ማራኪነትና ውስጣዊ ውጥረቶች አጉልቶ ያሳያል። አብይ አህመድና ኢብራሂም ትራኦሬ በየሀገራዊ ፈተናዎቻቸውና በታሪካዊ ትሩፋቶቻቸው የተቀረጹ ሁለት የተለያዩ የመንግስትና የአመራር ሞዴሎችን ይወክላሉ። ቀደም ባሉት የተሃድሶ አጀንዳዎች ላይ በመመስረት የአብይ ትኩረት አሁንም የኢትዮጵያን የረጅም ጊዜ ዲሞክራሲያዊና ኢኮኖሚያዊ ፍላጎቶች መደገፍ የሚችሉ ጠንካራ ተቋማትን ማጠናከር ላይ ነው። የአብይ ሞዴል የተራቀቀ የመንግስት ስራ፣ ስልታዊ ዘመናዊነትና ተለዋዋጭ ዲሞክራሲያዊ ተሳትፎን ያንጸባርቃል። ምንም እንኳን የውስጥ ግጭቶች የታክቲክ ማስተካከያዎች ቢያስፈልግም አጠቃላይ እይታቸው ግን ዘላቂ መረጋጋትን በተላበሱ ዘመናዊ የአስተዳደር መርሆች ላይ የተመሰረተ ነው። የትራኦሬ ሞዴል በአንጻሩ ቡርኪና ፋሶን ለገጠማት አጣዳፊ የጸጥታና የአስተዳደር ቀውሶች ምላሽ በመስጠት ሉዓላዊነትን በአብዮታዊ እርምጃ ማረጋገጥ ነው። በሀብትና በግዛት አንድነት ላይ ያለው አጽንዖት በተለዋዋጭ ክልላዊ አውድ ውስጥ የራስ ገዝ አስተዳደርን ለማስመለስ የሚደረገውን ሰፊ ጥረት ያሳያል። የትራኦሬ አሁናዊ አካሄድ
የውጭ የበላይነትን በህዝባዊ አመጽ መዋጋትና ከስርዓት ደካማነት ጋር የሚያስተጋባ ቢሆንም የረጅም ጊዜ ስኬቱ በጠንካራ ተቋሞች ትይዩ ልማትና ሉዓላዊነትን ካስፈላጊ የውጭ ተሳትፎ ጋር ማመጣጠን የሚችል ዲፕሎማሲያዊ ስትራቴጂ ላይ ሊወሰን እንደሚችል ይጠበቃል። የውጭ ፖሊሲን በተመለከተ በሁለቱ መሪዎች መካከል ተቃርኖ አለ። የአብይ አህመድ የውጭ ፖሊሲ በፖለቲካ ቋሚ ወዳጅም ቋሚ ጠላትም የለም የሚል አስተሳሰብ ላይ የተመሰረተ እንደ ሁኔታው ተለዋዋጭ ነው። የትራኦሬ በአንጻሩ የጸረ ቅኝ ግዛት አቋም በተለይም የፈረንሳይ ኃይሎችን በማባረርና ወደ ሩሲያ የሚወስደውን አቅጣጫ ብቻ በመከተል ደፋር የነጻነት ራዕይን ለማረጋገጥ ጥረት እያደረገ ነው። ይህ ሐሳቤ በጊዜ ሂደት የቡርኪና ፋሶን ዲፕሎማሲያዊ እንቅስቃሴ አደጋ ላይ ሊጥል እንደሚችል ይታመናል። አስቀድሞ የጸጥታ መደፍረስና የጂኦፖለቲካል ፉክክር በታየበት ቀጠና ውስጥ እንዲህ ያለው ለውጥ ቡርኪና ፋሶን በተለዋዋጭ የውክልና ግጭት ያጋልጣል። ሉዓላዊነቷም ተረጋግጦ የውዝግብ ማዕከል ሊያደርጋት ይችላል። ሻምበል ኢብራሂም ትራኦሬ አገሩን ከምዕራባውያን ኢምፔሪያሊዝም እና የእጅ አዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪን ስብዕና በጥበብ ገንብቷል። መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ አንዳንድ ጊዜ የአፍሪካ ቼጉቬራ እየተባለ የሚጠራው የቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራ እና ሌሎችን የአፍሪካ ጀግኖች ፈለግ ሲከተል እያዩት ነው። የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ ባሉ ሀገራት ፖለቲከኞችና ደራሲያን እንኳን ሳይቀር ሰውየው እሱ ነው እየተባለለት ነው። የትራኦሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድን ነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛበት የሚለው ጥያቄዎችን እያነሱ መሆኑን ይናገራሉ። እንደ አውሮፓውያኑ አቆጣጠር በ2022 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላ የትራኦሬ አገዛዝ ቡርኪና ፋሶ በቀድሞ ቅኝ ገዢዋ ፈረንሳይ ምትክ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰርት አድርጓል። በዚህም የሩሲያ ፓራሚሊታሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምንም ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይ 15 በመቶ ድርሻ እንዲሰጡትና ክህሎቶችን ለዜጎቹ ማስተላለፍን ይጠይቃል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራኦሬ አብዮት ብሎ የሰየመው አካል ወታደራዊ ጁንታ በአገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። ወታደራዊ መንግስት ከዚህ ቀደም በለንደን በተመዘገበ ኩባንያ ባለቤትነት የተያዙ 2 የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት ያዘዋወረ ሲሆን በቅርቡ ተጨማሪ በውጭ ሀገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱ ተናግሯል። በአንድ ወቅት ሰላማዊ ወደ ነበሩት እንደ ቤኒን ወዳሉ ጎረቤቶች እየተዛመተ ያለውን የእስላማዊ አመጽን ለማስቆም የገባውን ቃል አልፈጸመም። መንግስቱ ተቃዋሚዎችን፣ ሚዲያዎችንና የሲቪል ማህበረሰብ ቡድኖችን ጨምሮ ተቃውሞዎችን በማፈን ይታማል። የሕክምና ባለሙያና ባለስልጣኖችን ጨምሮ ተቺዎቹን ከጂሃዲስቶች ጋር በሚደረገው ጦርነት ወደ ጦር ግንባር በመላክ እንዲቀጡ አድርጓል። ትራኦሬ በእግራቸው ለመራመድ የሚታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥ ይላሉት የሀገሪቱ መሪዎች በጣም ተቃራኒ ምስል አቅርቧል። ትራኦሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም የበራ ፊትና ትንሽ ፈገግታ ያለው ወጣት መሪ ነው። ደግሞም ኃይለኛ ተናጋሪ ነው። ከሩሲያ ጋር የተቆራኘው ጁንታ በኢኮኖሚው ዘርፍ መጠነኛ መሻሻል ማሳየቱን በሚያመለክት መልኩ የዓለም የገንዘብ ድርጅት IMF እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተውታል። ነገር ግን በተደጋጋሚ የግድያ ሙከራዎች እየተደረጉበት ነው። በቅርቡ የመፈንቅለ መንግስት ሴራ ማክሸፉንና የሴራው ጠንሳሾች በጎረቤት ሀገር ኮት ዲቫር መሆናቸውን ገልጿል። ከዚህ ጀርባ ደግሞ አሜሪካና ምዕራባውያኑ እንዳሉ በግልጽ ይነገራል። ውድ የሊቅ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ያላችሁን አስተያየት ኮመንት ላይ አስቀምጡልን። መልካም ጊዜ።